ጤና ይስጥልኝ እንደምን አመሻችሁ የተከበራችሁ የብኖመንት ዜና መጽሔት ተከታታዮች። ባለፉት ጥቂት ሰዓታት ውስጥ በዓለም ዙሪያ በእጅጉን ትኩረት ያገኙ 5 አንኳር ነጥቦችን ይዘንላችሁ ቀርበናል። በዛሬው ጥንቅራችን ሩሲያ በዩክሬን ኤሌክትሪክ መሰረተ ልማት ላይ የከፈተችውን መጠነ ሰፊ የሚሳኤል ጥቃትና አሜሪካ በሶሪያ የሚገኘውን የከሰርክ ወታደራዊ ካምፕ ለቃ መውጣቷን እንመለከታለን። በመቀጠል በ34 ዓመታት ውስጥ ለመጀመሪያ ጊዜ የተካሄደውን የልዑካን ድርድር ተከትሎ ለ10 ቀናት የሚቆየውን የእስራኤልና የሊባኖስ ታሪካዊ የተኩስ አቁም ስምምነት የምንቃኘው ይሆናል። እንዲሁም የአሜሪካ ባህር ኃይል በሆርሙዝ የባህር ወሽመጥ የተቀበሩ ፈንጂዎችን የማጽዳት ሥራ መጀመሩንና በዚህም ምክንያት የተጋረጠውን የግጭት ስጋት በጥልቀት እንመለከታለን። ከዚህም በተጨማሪም የፓኪስታን መሪዎች በዋሽንግተንና በቴህራን መካከል ያለውን ውጥረት ለማርገብ ያደረጉት ያለውን ሰፊ ዲፕሎማሲያዊ ጥረት የምንዳስሰው ይሆናል። በመጨረሻም በጃፓን ፉጂሳዋ ከተማ አዲስ መስጂድ እንዳይገነባ የቀኝ ዘመን ፖለቲከኞች ያደረጉት ተቃውሞና ከዚህም የተነሳ በስፍራው የሚስተዋለውን ማህበራዊ ውጥረት በዝርዝር እንመለከታለን። መረጃዎችን የማቀርብላችሁ እኔ ምናሴ ነኝ። ፈጣን ገለልተኛና ታማኝ የሆኑ ዓለም አቀፍ መረጃዎችን የምናቀርብበት ምኖመንት የዩቲዩብ ቻናላችን ነው። ከተለያዩ ከታመኑ ምንጮች ያገኘናቸውን መረጃዎችን በማመዛዘን እውነተኛውን ዘገባ ብቻ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ወደ መጀመሪያው አቤት ጉዳይ ስንመጣ በዩክሬን ላይ የተሰነዘረው የሚሳኤል ናዳ እና አሜሪካ ከሶሪያ ለቃ መውጣቷ ዓለምን አነጋግረዋል። ባለፉት ጥቂት ቀናት ሩሲያ በዩክሬን ዋና ከተማ ኪየቭ እና በኦዴሳ ወደብ ላይ ከ700 በላይ ድሮኖችና ሚሳይሎችን በመጠቀም መጠነ ሰፊ ጥቃት ሰንዝራለች። ይህ ጥቃት በተለይ የኤሌክትሪክ መሰረተ ልማት ኢላማ ያደረገ ሲሆን በሚሊዮን የሚቆጠሩ ዩክሬናውያን በጨለማ ውስጥ እንዲቀመጡ ተገደዋል። በሌላ በኩል አሜሪካ በሰሜን ሶሪያ የሚገኘውን የከሰርክ ወታደራዊ ካምፕ ሙሉ በሙሉ ለቃ መውጣቷን የሚያሳዩ መረጃዎች እየወጡ ይገኛሉ። የአሜሪካ ጦር ከካምፑ ሲወጣ ወታደራዊ ቁሳቁሶችን ወደ ጎረቤት ሀገራት ያጓጓዘ ሲሆን ካምፑን የሶሪያ መንግስት ጦር ተረክቦታል። ይህ ክስተት አሜሪካ በመካከለኛው ምስራቅ ያላት ወታደራዊ መገኘት የቀነሰ መሆኑን የሚያሳይ ትልቅ ምልክት ተደርጎ ይወሰዳል። ወደ ሁለተኛው ነጥባችን ስንሸጋገር የእስራኤልና የሊባኖስ የ10 ቀናት የተኩስ አቁም ስምምነት ለመካከለኛው ምስራቅ ሰላም ትልቅ ተስፋ ጭሯል። ፕሬዝዳንት ዶናልድ ትራምፕ ትላንት ማታ ባደረጉት ይፋዊ መግለጫ እስራኤልና ሊባኖስ ለ10 ቀናት የሚቆይ የተኩስ አቁም ስምምነት ላይ መድረሳቸውን አረጋግጠዋል። ይህ ስምምነት በዋሽንግተን በሁለቱ ሀገራት ልዑካን መካከል የተደረገ ታሪካዊ ድርድር ተከትሎ የመጣ ነበር። ስምምነቱ ተግባራዊ መሆን ከጀመረባቸው የመጀመሪያዎቹ ሰዓታት ጀምሮ በቤይሩትና በደቡብ ሊባኖስ አንጻራዊ ጸጥታ የታየ ቢሆንም የሊባኖስ ጦር ግን ስደተኞች ወደ ቀያቸው ከመመለሳቸው በፊት ሁኔታውን በትዕግስት እንዲጠብቁ አሳስበዋል። ይህ የ10 ቀናት ፋታ ለዘላቂ ሰላም መንገድ ይከፍታል ተብሎ ቢታመንም በሁለቱ ወገኖች መካከል ያለው ጥርጣሬ ግን አሁንም እንደቀጠለ ይገኛል። ወደ ሶስተኛው ነጥባችን ስንመጣ የአሜሪካ ባህር ኃይል በሆርሙዝ ወሽመጥ ኢራን ያጠመደችውን ፈንጂ ማጽዳት ዘመቻ ጀምረዋል። የአሜሪካ ባህር ኃይል ኦፕሬሽን ኤፒክ ፊውሪ በሚል ስያሜ በሆርሙዝ የባህር ወሽመጥ የተቀበሩ ፈንጂዎችን የማጽዳት ሥራ በይፋ ጀምረዋል። ኢራን ወሽመጡን ለመዝጋት በባህር ውስጥ የዘራቻቸው ፈንጂዎች ለዓለም የነዳጅ ንግድ ትልቅ ስጋት ሆነው ቆይተዋል። አሜሪካ የላቁ ሮቦት ቴክኖሎጂዎችን በመጠቀም እነዚህን ፈንጂዎችን ያጸዳች ቢሆንም የኢራን አብዮታዊ ዘበኛ ግን የአሜሪካ መርከቦች ወደ አካባቢው መጠጋታቸው ሉዓላዊነትን መጣስ ነው በሚል ማስጠንቀቂያ ሰጥቷል። ይህ ፍጥጫ በዓለም አቀፍ የባህር ትራንስፖርትና በነዳጅ ዋጋ ላይ ከፍተኛ ጫና እያሳደረ ይገኛል። ወደ አራተኛው አቤት ጉዳይ ስንመጣ የፓኪስታን ዲፕሎማሲያዊ ጥረት የኢራንና የአሜሪካን ውጥረት ለማርገብ በእጅጉን እየተጋ ይገኛል። የፓኪስታን ጠቅላይ ሚኒስትርና የጦሩ አዛዡ ጀነራል አሲም ሙኑር በዋሽንግተንና በቴህራን መካከል ያለውን ከፍተኛ ፍጥጫ ለማርገብ ወደ ቱርክና ኢራን ጉዞ አድርገዋል። ፓኪስታን በሁለቱ ሀገራት መካከል እንደ ድልድይ በመሆን አሜሪካና ኢራንን ወደ ድርድር ጠረጴዛ እንዲመለሱ ከፍተኛ ጫና እያሳደረች ትገኛለች። ትላንት በቴህራን የተካሄደው ውይይት በኒውክሌር መርሃ ግብርና በሆርሙዝ ወሽመጥ ደህንነት ላይ ያተኮረ ሲሆን ይህም በመካከለኛው ምስራቅ ሰላም ለማምጣት ትልቅ ፋይዳ እንዳለው ተገልጿል። ወደ መጨረሻው ነጥባችን ስንመጣ በጃፓን ፉጂሳዋ ከተማ የተነሳው ማህበራዊ ውጥረት መነጋገሪያ ሆኗል። በጃፓን ፉጂሳዋ ከተማ የማሃራ ዲስትሪክት አዲስ መስጂድ እንዳይገነባ የቀኝ ዘመን ፖለቲከኞችና የአካባቢው ነዋሪዎች መጠነ ሰፊ ተቃውሞ እያካሄዱ ይገኛሉ። ተቃዋሚዎቹ መስጂድ ከአካባቢው የሺንቶ ቤተ መቅደስ በላይ ትልቅ መሆኑንና የጃፓንን ባህላዊ ማንነት ይሸራሸራል የሚል ስጋት አቅርበዋል። በሌላ በኩል በጃፓን ያለው የስደተኞች ሙስሊሞች ቁጥር መጨመር እንዲህ ያሉ ውጥረቶችን እያባባሰ መጥቷል።
ይህ ክስተት በጃፓን ታሪክ ታይቶ የማይታወቅ የሃይማኖትና ማህበራዊ መቻቻል ፈተና ሆኖ ቀርቧል። ውድ የምኖመንት ቤተሰቦች በዛሬው የዜና መጽሔት ዝግጅታችን እነዚህን አበይት ጉዳዮች እንዳሰናል። ዓለም በከፍተኛ ውጥረት ውስጥ ባለችበት በዚህ ወቅት በዲፕሎማሲ የሚደረጉ ጥረቶች ተስፋ የሚሰጡ ናቸው። እናንተስ በእነዚህ ጉዳዮች ላይ ምን ትላላችሁ? በተለይም በእስራኤልና በሊባኖስ የተኩስ አቁም ስምምነትና በአሜሪካ ከሶሪያ ለቃ መውጣት ላይ ያላችሁን ሐሳብ ከታች በኮመንት አጋሩን። መረጃዎችን ከወደዳችሁ ቪዲዮ ላይክ ማድረግ አይረሳ። እንዲሁም አዳዲስ መረጃዎችን በፍጥነት ለማግኘት ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም ለሀገራችን፣ ሰላም ለዓለም። በቀጣይ መረጃ እስከምንገናኝ ቸር ይቆዩ።